በትምህርትህ ሰነፍ ነህ? በአጭር ጊዜ ውስጥ አስደማሚ ተማሪ መሆን ትፈልጋለህ? እንግዲያውስ እነዚህ የምነግርህ ምክሮች በአግባቡ በደንብ ከተገበርክ በአጭር ጊዜ ውስጥ ጎበዝ ተማሪ ትሆናለህ። ሰላም፣ እንዴት ናችሁ? አብርሃም ነኝ። ይህ ደግሞ የተለያዩ ትምህርት አዘልና አስገራሚ እውነታዎች የሚቀርብበት አብርሽ ሚዲያ ነው። ለዚህ ቻናል አዲስ ከሆናችሁ የተለያዩ ትምህርት ነክና አስገራሚ እውነታዎች፣ ፍልስፍናዎች እንዲደርሷችሁ ከፈለጋችሁ ይህንን ቻናል ላይክ፣ ሰብስክራይብ ማድረግ እንዳይረሳ። በዛሬው እርሳችን በአጭር ጊዜ ውስጥ በትምህርታችን ጎበዝ እንዴት እንደምንሆን እንወያያለን። በአጭር ጊዜ ውስጥ ጎበዝ ለመሆን እነዚህ 5 ነጥቦች አስቀምጬላችኋለሁ። የመጀመሪያው ወጥነት ነው። ወጥነት ማለት በአንድ ነገር ላይ በአግባቡ መቆየት ማለት ነው። እስኪ አንድ ምሳሌ ልንገራችሁ። ንቦችን ተመልከቱ። ምን 10 ቢቆሳቆሉ፣ ምን 10 ቢደክሙ ስራቸውን ፈጽሞ አይተውም። እናንተም እንደነዛ መሆን አለባችሁ። ልክ እንደ ንብ ስራዬ ሙያዬ ብላችሁ ያንን ትምህርታችሁን በደንብ አድርጋችሁ መያዝ ይኖርባችኋል። ምክንያቱም በትንሽ ቦታ ላይ ስትቀመጡ ትልቅ ቦታ ትሾማላችሁ። ወጥነት ለማንኛውም የሥራ ዘርፍም ሆነ በትምህርትም ሆነ በተለያዩ ጉዳዮች ያስፈልጋል። አንድን ነገር ወጡነን ካልያዝነው ያ ነገር ውድቅ ይሆንብናል። ለወጥነት ምሳሌ የሚሆኑኝ ሮናልዶ እና ሜሲን በአብዛኛው አያቸዋለሁ። ምን 10 የተለያዩ በየአመቱ ቢበላለጡም የነሱ አቋም ግን አይወርድም። አንድ ሰሞን ኔይማር ሊበልጣቸው ይችላል፣ አንድ ሰሞን ሱዋሬዝ ሊበልጣቸው ይችላል። ነገር ግን ፈጽሞ የነሱ ወጥነት ከዛ ሌብላቸው አይወርዱም። ስለዚህ እናንተ ልክ እንደ ሮናልዶ እና ሜሲ ወጥ ሆናችሁ መቆየት ይኖርባችኋል። ሁለተኛው ጊዜን በአግባቡ መከፋፈል ነው። ጊዜን በአግባቡ ለመከፋፈል የእናንተን የህይወት ዘይቤ በደንብ መረዳት ይኖርባችኋል። ምክንያቱም በስንት ሰዓት ትምህርት ቤት እንደምትሄዱ፣ በስንት ሰዓት ከትምህርት ቤት መልስ እንደምትመለሱ እና ቤተሰቦቻችሁን ስንት ሰዓት እንደምትረዱ፣ ስንት ሰዓት ትርፍ ጊዜ ያላችሁ፣ ስንት ሰዓት ትጫወታላችሁ የሚለው ሙሉ በሙሉ ሊስት ካወጣችሁ በኋላ ምን ያክል ሰዓት ባነብ ይገባኛል ብላችሁ የሚለውን ማሰብ ይኖርባችኋል። ከዚያም በአግባቡ ሳብጀክታችሁን ይከብደኛል ይቀለኛል የምትሉትን ሳብጀክት በደንብ አድርጋችሁ ለስንት ሰዓት ማጥናት እንዳለባችሁ ካወቃችሁ በኋላ ጊዜያችሁን በአግባቡ በደንብ መከፋፈል ይኖርባችኋል። በአግባቡ ከከፋፈላችሁት በኋላ በወጥነት ያን ነገር በደንብ አድርጋችሁ መጠቀም ይኖርባችኋል። ሶስተኛው በአግባቡ ማጥናት። በአግባቡ ማጥናት ስላችሁ ወጥነት ኖሯችኋል፣ ጊዜያችሁን በአግባቡ ከፍላችኋል። እንግዲያውስ ምንም አይነት መዘናጋት ሳይኖር በአግባቡ ወደ ጥናት መግባት፣ አሁኑኑ ወደ ስራ መጀመር። ወጥነታችሁን ይዛችኋል፣ ጊዜን ከፋፍላችኋል። ከአሁን ጀምሮ በአግባቡ ማንበብ። ፈተና ሲደርስ አነባለሁ፣ ፈተና ሲመጣ አነባለሁ የሚለውን ጥያቄዎች ትታችሁ ካሁኑ መጀመር። ካሁኑ ስትጀምሩ የፈተና ሰዓት ምንም ቢሆን አትጨናነቁ። ፈተና በደረሰ ጊዜ ምንም አይነት ጭንቀት አይፈጥርባችሁ። ምክንያቱም ቀድማችሁ በአግባቡ አጥንታችኋል። ስለዚህ በአግባቡ ማጥናት ይኖርባችኋል። አራተኛው መቀየር ስላችሁ አካባቢ ያላችሁም መጥፎ ልማድና መጥፎ ሀሳቦች ፈጽሞ መቀየር ይኖርባችኋል። ከመጥፎ ጓደኛ መዳን፣ ከመጥፎ ሱስ መውጣት። መጥፎ ሱስ ለምሳሌ ልማድ አንድም መጥፎ ነው፣ አንድም በጎ ነው። የማንበብ ልማድ ካለባችሁ ያ መጥፎ ነው። ነገር ግን ነገ አነባለሁ በሚል ምክንያት ነገን እየወለደ ያ ነገር ልማድ ሆኖ ይቀርብናል። መቀየር ስንል ክፉ ጓደኛ፣ መጥፎ ነገር የሚያስብ ጓደኛ ካለን ፈጽሞ እሱን ማስወገድ፣ ከኛ አካባቢ ማራቅ፣ በጎ የሆኑ ጎበዝ ተማሪዎችን ሆነ ሌሎችን መጠጋትና እነሱ ጋር ጓደኛ መሆን። ጓደኛችሁ የሚቀየር ሰው ከሆነ መቀየር ትችላላችሁ።
ፈጽሞ የማይቀየር ከሆነ ግን እናንተንም ወደ ሌላ አጉል የሚከት ከሆነ አሁኑኑ እሱን ከእናንተ ማራቅ ይኖርባችኋል። አምስተኛው ዓላማን አለማወቅ። ዓላማ የብዙዎች ስህተት ነው። ዓላማን አለማወቅ ብዙዎችን ከዓላማቸው አወጧቸዋል። እናንተ ወጡ ናቸዋል። ጊዜም በአግባባችሁ ከፍሏቸዋል። በአግባቡ ታጠናላችሁ። መጥፎ ልማዳችሁን ሁሉ ነገር ቀይራችኋል። ነገር ግን ዓላማ ከሌላችሁ ይህ ነገር ባዶ ነው። እናንተ እስቲ ቆም ብላችሁ አስቡ። 5 ደቂቃ ሰጣችኋለሁ። 5 ሰከንድ ሰጣችኋል። ይቅርታ። እስቲ ቁማችሁ አስቡ። ምን መሆን ትፈልጋላችሁ? ቤተሰቦቻችሁን መቀየር ትፈልጋላችሁ? በትምህርታችሁ ጎበዝ የተወጣላችሁ መሆን ትፈልጋላችሁ? እስቲ ቆም ብላችሁ አስቡ። ጊዜ ልስጣችሁ። አሰባችሁ? እንግዲያውስ ዓላማችሁን አውቃችኋል ማለት ነው። ዓላማ ለብዙ ብርታት ነው፣ ለደጎችም ብርታት ነው። ዓላማ ካለን ወጥነት ይኖረናል። ጊዜም በአግባቡ እንከፍላለን፣ በአግባቡ እናጠናለን፣ በአግባቡ እንቀየራለን። ሲደክመን ሲሸለተን ዓላማችንን ትዝ ካለ ያ ነገር እመኑ እንደገና ያነሳሳናል። እዛ ነገር ለመድረስ ስንል ዓላማችንን ማወቅ አለብን። በደንብ እንነሳለን። ዓላማችንን ካወቅን በግድ እዛ ቦታ ላይ እንደርሳለን። በትንሽ ነገር ተቀማጡ፣ ትልቅ ቦታ ትሾማላችሁ። የዛሬው በትምህርት እንዴት ጎበዝ መሆን ይቻላል የሚለውን ጥያቄ መልሼላችኋለሁ ብዬ አስባለሁ። ይህ ቻናል ከተመቻችሁ ሰብስክራይብ